የኔ ምስኪን ከማንም ጋር መጣላት አስጠልቶኛል እያለች ነው። ቤተሰቦች ሁሉ ነገር አስጠልቶኛል እያለች ነው። እንግዲህ አስቡት ብሩኬን ይቅርታ ማለቱ፣ ነገሮችን ለሱ ለማስረዳት ጥረት ማድረጉ በጣም ብዙ ነገር በቃ ታክቷታል። ሁሉም ነገር ስልችት ድክም ብሏታል። ቤተሰቦች ድምጿ ራሱ ድክም ብሏል። ይሄው በሯን ዘግታ በሬን አልከፍትም ብላ ምግብ አልበላም ብላ ራሷን እየጎዳች ነው። ቤተሰቦች ብሩኬ በወሳኝ ሰዓት ነው የመጣው። በዚህ ሰዓት ካልመጣ ምክንያቱም ትጎዳለች ሀይሚ ያለ ብሩኬ ማለት ነው። እንኳንም በዚህ ሰዓት መጣላት። ቤተሰቦች በጣም በወሳኝ ሰዓት ስለመጣ በጣም ነው ደስ ያለኝ እውነት ለመናገር። ተነሽና ምግብ ተነሽና ማን ደስ ይበለው ብለሽ ነው ማትበይው? እንግዲህ ቤተሰቦች ራሷን ለመጉዳት ትልቅ ጥረት እያደረገች ነው ሀይሚ። ነገሮች በጣም ስለከበዷት፣ ነገሮች ስለተደራረቡባት፣ ነገሮችን በቃ አቅሟ በላይ ስለሆኑባት ይመስለኛል እንደዚህ ይሄንን በራሷ ላይ እንደዚህ አይነት ውሳኔ የወሰነችው። ምግብ አልመገብም ማለት ራሷን ለመጉዳት ያሰበችው ለዛ ይመስለኛል። ሁሉም ነገር ከበቂ በላይ ስለሆነባት ነው፣ ከአቅሟ በላይ ስለሆነ ነው። ቤተሰቦች ግን ቢሆንም ብሩኬ ጀግናው ወንድማችን ይሄው ሰዓቱን ጠብቆ ከተፍ ብሏል። አንቺም ስቃይሽ ይቀልልሻል። ሁሉም ነገር ወደ ሰላሙ ይመለሳል። ነገሮች እንደ በፊቱ ይቀጥላሉ። ምንም ሀሳብ አይግባሽ እህቴ። ነገሮች ካሁን በኋላ ይስተካከላሉ ብዬ አምናለሁ። ካሁን በኋላ ከዚህ ቀን ጀምሮ ያሉት ቀናቶች ላንቺ የደስታ ቀን እንደሚሆኑ እርግጠኛ ነኝ እህቴ። ሰላም ውድና የተከበራችሁ የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ በጣም የሚገርም ነገር ነው የተፈጠረው በሀይሚና በብሩክ መሀል። ብሩኬ ሀይሚ ጋር ለመኖር ወስኗል። ነገሮች እየተስተካከሉ ነው ብያችሁ አልነበረ? ያለፈው ቪዲዮ ላይ ካሁን በኋላ ነገሮች ይስተካከላሉ ብዬ አምናለሁ ብያችሁ ነበረ። አሁንም ነገሮች ወደ መስተካከሉ እየሄዱ ነው። አንድ እርምጃ እየተራመዱ ነው ያሉት። ካሁን በኋላ ፍቅር በፍቅር የሚሆኑበት ጊዜ ሩቅ አይሆንም። ቤተሰቦች ሀይሚ ጋር የተላከው ፎቶዎች ላይክ በፊት ከነበረችኝ ፍቅረኛ ጋር ነበር። በቃ እናንተ ማግኘት ካልቻለ በቃ ገብቶ ይዛችሁም በቃ ይበጠብጣሉ። ለሀይሚ ፎቶውን የላከችላት ልጅ የቀድሞ የብሩኬ ፍቅረኛ ነበረች። ይሄ ማለት ደግሞ አሁን ላይ አንድ ላይ አልነበሩም ማለት ነው። እየጨቀጨቀችው ይመስለኛል አብረን እንሁን እያለች እና እሱ አብረን እንሁን ስትለው ፍቃደኛ የሆነላት አይመስለኝም በዚህ ጉዳይ ማለት ነው። እሷ ደግሞ በንዴት ተነስታ ሀይሚን አፈላልጋ ይህን ፎቶ እንደላከችላት የተረዳሁት። ቤተሰቦች ብሩኬ በአሁኑ ሰዓት ከሌላ ሴት ጋር አለመሆኑን ግልጽ አድርጎልናል እና ልጅቷ ልትበቀለው እንደፈለገችና ያሁኑ ሰላም ያለው ህይወቱ እንዲበጠበጥ እንደፈለገች ነው የተረዳሁት ከብሩኬ አነጋገር ማለት ነው። ስለዚህ ይሄ ነገር አሁን ተራ ነገር ነው ማለት ነው። ቤተሰቦች ይሄን ሁሉ ሳምንት እንዲህ ሲጨቃጨቁ ያሳለፉት ነገር እውነቴን እኮ ነው የምላችሁ። ጥሩ ጊዜ የሚያሳልፉትን ጊዜ በአንድ ሴት ምክንያት ህይወታቸው እስካሁን ድረስ ብጥብጥ በብጥብጥ መሆኑ የሚያሳዝነኝ ነገር ይሄ ብቻ ነው። ቤተሰቦች ሆይ በዚህና ክል የኔን ህይወት ለመበጥበጥ ለምን እንደፈለግሽ ነው ያልገባኝ። ወይስ የሀይሚ ባህሪ ገብቶሻል ማለት በቃ ሀይሚን ባህሪ ተረድተሽ ነው ወይ በዚህ ሰዓት የመጣሽው ብሏል ብሩኬ። እኔ እንደዛ አይመስለኝም። እኔ የተረዳሁት ብሩኬና ሀይሚ በጣም ጥሩ ጊዜ ላይ ስለሆኑ በጣም በቃ ደስ የሚል ጊዜ እያሳለፉ ስለሆነ ያ ነገሩ ስላልተመቻት ነው። ለብሩኬ ፍላጎት ያላት ይመስለኛል ልጅቷ ማለት ነው። ለዛም ይመስለኛል የሱን ደስታ ለማጨለም ትልቅ ሙከራ እያደረገች የነበረው። ግን ሙከራው የተሳካላት አይመስልም። የተኮሰችው መሳሪያ ትንሽ ነው እንጂ ያቆሰላቸው። የእነሱን ፍቅር ልትገይው አትችይም ልልሽ እፈልጋለሁ በዚሁ አጋጣሚ። ረዳ ግዴታ የለብኝም እንኳን ያልኳት ይታያል። ሁሉም ነገር ፓስት ያለፈ ነገር ነው፣ ግልጽ ነው። እኔ በቃ ተናግሬያታለሁ። ከአንቺ ጋር በሆንኩኝ ሰዓት ሌላ ኬዝ ውስጥ ገብቼ ከሆነ እንደፈለግሽ መሆን ትችያለሽ። ከአንቺ ጋር ሆኜ ሁሉንም ነገር ልነግርሽ እችላለሁ ያሳለፍኩትን ነገር በሙሉ እያላት ነው ብሩኬ። ከአንቺ በፊት የነበረውን ግን ማስታወስም አልፈልግም፣ ምክንያቱም ጥሩ ጊዜ አልነበረም ያሳለፍኩት። ሀይሚ ምን ያህል እንደምትወደው ስለሚያቅ፣ ምን ያህል እንደምትሳሳለት ስለሚያቅ፣ ማንም እንዳይቀማት ስለምትፈልግ ከሌላ ሴት ጋር አንተን መጋራት ለአይምሯ ስለከበዳት ነው እንጂ እንደዛ ያስጨነቀችህ ለክፋት ነው ብዬ አላምንም ብሩኬ። እና ነገሮችን አሁንም ቢሆን ግልጽ አድርግና ዝም ብለህ ንገራት፣ ለኛ እንደነገርከው ማለት ነው። ነገሮችን አስተካክለ ካሁን በኋላ ከሀይሚ ጋር ያላችሁን ነገር
ታስተካክላላችሁ ብዬ አምናለሁ፣ በሙሉ ልብ ማለት ነው። ምግብም እየበላች አይደለም ምናምን እና መተም ተናገራት ከሆነ ተናገራት ምናምን እያለኝ ነበርና እኔም እሷ ቤት ሄጄ ለመኖር ወስኛለሁ። በጣም የሚገርም ነገር ነው ቤተሰቦች፣ ብሩኬ የወሰነው ውሳኔ ሀይሚ ጋር ለመኖር ወስኗል። ካሁን በኋላ በደንብ ይቀራረቡልናል ቤተሰቦች፣ የነሱን ፍቅር የተሻለ ይሆናል። አንዱ ለአንዱ ያላቸው ነገር እየጨመረ ይመጣል። ልክ እንዳሆኑ ነገሮች ይወሳሰባሉ ብዬ አላምንም። ምክንያቱም በየጊዜው አጠገቧ ከሆነ እሱ የሚያደርገውም ነገር በሙሉ ግልጽ ስለሆነ አብራው ሁሉንም ነገር ስለምታይ ምንም ጥያቄ የሚሆንባት ነገር አይኖርም ማለት ነው። ካሁን በኋላ ቤተሰቦች ሁሉንም ነገር ያስረዳታል ብዬ አምናለሁ። ካሁን በኋላ የሚያጋጥማቸውን ነገር በሙሉ እንደምታልፉት ተስፋ አደርጋለሁ። ያው ጥፋት ሆኖ ከተገኘ ይቅርታ እላታለሁ፣ ኖ ፕሮብሌም። ዋናው የኔና እሱ አንድ መሆን ሰላም መሆን አይደለ? እሺ ይቅርታ እላታለሁ፣ ችግር የለውም። ነገሮችን ሁሉ ትቼ ሁሉንም ነገር ወደኋላ ትቼ ንዴቴንም እልሄንም ወደኋላ ትቼ ይቅርታ እላታለሁ እያለ ነው ብሩኬ ለሀይሚ ጭንቀቷን ያቀልላታል ብዬ አምናለሁ። ግን እንደዚህ የኛን ህይወት ለመበጥበጥ ምናምን በሚመጡ ሰዎች ደግሞ ምንም አይነት ምህረት ማሳየት አልፈልግም። የኛን ህይወት ለመበጥበጥ ለሚመጡ ሰዎች ቦታ የለኝም እያለን ያለው ለመጨቃጨቅ አይደለም የመጣሁት። እኔ ልይሽ ብዬ ነው እንዴ። በረታይ ቁጭ ትያለሽ ከፍተሽ አውሪው ሃይሚ። የኔ ምስኪን ከማንም ጋር መጣላት አስጠልቶኛል እያለች ነው ቤተሰቦች፣ ሁሉ ነገር አስጠልቶኛል እያለች ነው። እንግዲህ አስቡት፣ ብሩኬን ይቅርታ ማለቱ፣ ነገሮችን ለሱ ለማስረዳት ጥረት ማድረጉ፣ በጣም ብዙ ነገር በቃ ታክቷታል። ሁሉም ነገር ስልችት ድክም ብሏታል ቤተሰቦች። ድምጿ ራሱ ድክም ብሏል። ይሄው በሯን ዘግታ በሬን አልከፍትም ብላ ምግብ አልበላም ብላ ራሷን እየጎዳች ነው ቤተሰቦች። ብሩኬ በወሳኝ ሰዓት ነው የመጣው። በዚህ ሰዓት ካልመጣ ምክንያቱም ትጎዳለች ሀይሚ ያለ ብሩኬ ማለት ነው። እንኳንም በዚህ ሰዓት መጣላት ቤተሰቦች። በጣም በወሳኝ ሰዓት ስለመጣ በጣም ነው ደስ ያለኝ እውነት ለመናገር። ተነሽና ምግብ ተነሽና ማን ደስ ይበለው ብለሽ ነው ማትበዩ? እንግዲህ ቤተሰቦች ራሷን ለመጉዳት ትልቅ ጥረት እያደረገች ነው ሀይሚ። ነገሮች በጣም ስለከበዷት፣ ነገሮች ስለተደራረቡባት፣ ነገሮችን በቃ ከአቅሟ በላይ ስለሆኑባት ይመስለኛል እንደዚህ ይሄንን በራሷ ላይ እንደዚህ አይነት ውሳኔ የወሰነችው። ምግብ አልመገብም ማለት ራሷን ለመጉዳት ያሰበችው ለዛ ይመስለኛል። ሁሉም ነገር በቃ ከበቂ በላይ ስለሆነባት ነው፣ ከአቅሟ በላይ ስለሆነ ነው ቤተሰቦች። ግን ቢሆንም ብሩኬ ጀግናው ወንድማችን ይሄው ሰዓቱን ጠብቆ ከተፍ ብሏል። አንቺም ስቃይሽ ይቀልልሻል። ሁሉም ነገር ወደ ሰላሙ ይመለሳል። ነገሮች እንደ በፊቱ ይቀጥላሉ። ምንም ሀሳብ አይግባሽ እህቴ። ነገሮች ካሁን በኋላ ይስተካከላሉ ብዬ አምናለሁ። ካሁን በኋላ ከዚህ ቀን ጀምሮ ያሉት ቀናቶች ላንቺ የደስታ ቀን እንደሚሆኑ ባለሙሉ እርግጠኛ ነኝ እህቴ። አንድ ነገር ልነግርሽ ነው። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው ነገራቶች እስካስተካክል። እንግዲህ ቤተሰቦች አንቺ ጋር ነው የምኖረው ሲላት በቃ ደስታውና በቃ ሁሉም ነገር ተደበላለቀባት መሰለኝ። በቃ ደንግጣ በጣም ደነገጠችና እንዴት ምን ማለት ነው ማለት ጀመረች። ቤተሰቦች አላመነችም ይሄንን ነገር ማለት ነው፣ አልጠበቀችውም። አስባችሁታል? እሷ አክሩፋ ወደ ቤቷ ተመልሳ እሷ ሳታስበው ብሩኬ ራሱን አረጋግቶ ወደ ራሱ ተመልሶ እሷን ለመጠበቅ ወደ እሷ ቤት መምጣቱን ስታቅ ማመን ያቃታት። በጣም ነው በቃ ግርም ያላት። ካሁን በኋላ ብሩኬና ሀይሚ ከመቼውም ጊዜ በላይ ይቀራረባሉ ብዬ አምናለሁ። የተጎዳውን ፍቅራቸውን ደግሞ በደንብ አድርገው ያክሙታል፣ እርግጠኛ ነኝ። በዚህ ምንም ሀሳብ አይግባችሁ ቤተሰቦች፣ የጨረቃ ፋሚሊዎች። በእነሱ ምክንያት ብዙ የተጨነቃችሁ የሀገሬ ልጆች አላችሁ። ካሁን በኋላ ብሩኬና ሀይሚ ከዚህ ቀን ጀምሮ የመቀራረብ ሁኔታቸው እየጨመረ ነው እንጂ እየተራራቁ ይመጣሉ ብላችሁ ምንም ሀሳብ እንዳይገባችሁ። የዛሬው ቪዲዮ ይሄን ይመስላል። የነገ ሰው ይበለን።